የሚወስዱት ድራግ የሚወስዱት ምግብ አሁን ከኛ ጥናት የምናየው ሬሳ ሁሉ መቼ ከሆስፒታል የወጣውን እንመዘግባለን እኛ በምን ሞተል ብለን እንጠይቃለንና ሄፓታይተስ በጣም በስቷል አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ ጉበታ እንግዲህ ምንድነው እሱ ይሄንን የሚያስተላልፈው ከሚጠጣበት ወርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው ቡና ጠጡም ያስተላልፋል ሆቴሎች ያስተላልፋሉ ስጋ ቤቱ ሄፓታይተስ ያስተላልፋል እጁ ይቆረጣል ደሙ በቃ እንደዚህ አርጎ በምግብ ቤቶች ነው ህዝቡን ያበላሽው ስለዚህ ምግብ ቤቶቻቸውን ይቆጣጠር ጤና ቢሮ ምን ይሰራል እኔ አልበላም ይሄጄ ሳይበስልም መብላት ትክክል አይደለም ብዙ ልናወራ እንችላለን በዚህ በጤና ዙሪያኛ ያጠና ነው ብዙ ጥናት አለ የኩላሊቱ ደግሞ የሚጠጡት ውሃ ሰላጣው ያትክልቱ ምክንያቱም የቆዳ መርዝ ከላይ ጀምሮ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት ግን ውስጡ የተመረዘ ነው ያ ናይትሮጅኑ ከፍ ይላል ሰውነት ውስጥ ስለዚህ አንጀቱን ያ እንትኑን ኩላሊቱን ዳሜጅ ያደርገዋል ካቀመላ ይሆንበታል እንደዚህ ያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታየው ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም ሞት ምንም ካቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል በአመጋገብ ማዳበሪያው ተበላሽ ማበደው ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው አመጋገቡ ነው ዘይቱ ነው ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው ስለዚህ የሚጠጡት ሆቴል እንትን ወተት እንትን ነው ኤክስፓየርድ ያደረገ ነው የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው እና በቃ ተዘምቶብናል ሳምንት የቀረው ኤክስፓየርድ ያደረገ ሳምንት የቀረው ምግብ ነው የሚገባው እና መንግስት እንደ መንግስት ደረጃዎች መዳቢ ጥራት ቁጥጥሩን በጣም መከታተል አለበት እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን ያስደርሱንም WHO እኮ እኛን ይፈልገናል እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይ እነሱ የWHO ዶክተሮች የሚጠሩት ለአበል ነው እኛ አበሉን አንፈልግም ግን ምን ፈልገውን እንኳን የመናገር መብት የለንም ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ እዛ ነው ሌብነቱ ያለው እዛ ነው ህዝብ የሚያልቀው ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናልኛ እና ዘይቱ መርዝ ነው የሚገባው ይሄ መተላለፍ ያለበት ይመስለኛል የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል ድሮ የኑግ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር ድሮ የሰሊጥ ዘይት ይሸጥ ነበር እቤም በሰላም ከላሞች ነበር የምናገኘው አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል እና መድኃኒት ቁጥጥር ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ የታጠቀው ትጥቅ ዘመናዊ ነው መንግስት ያምነዋል ስር ድረስ ገብተን ነው የምንከታተላቸው አጥፊዎች ናቸው ይህንንስ ለመጪው ትውልድ በመጽሐፍ መልክ ጽፈው ለአንባቢያን ለማቅረብ ሀሳቡ የለም ከጻፍኩት እኮ መቅድሟ ላይ ነው ለእንትና ለዶክተር ሮዳስ መቅድሟን እኮ ያ ሁሉ እንትን ያስነሳ መቅድም በጣም ትንሽ ነገር ነው በዛ ሐሳብ ላይ የሰጠሁት እንጂ 1800 ገጽ ነው የጻፉት ሰዎች ተገለበጠ ነው የኔ አይደለም ይሄ እውነት የኢትዮጵያ እውነት ነው ተብሎ ጽፈው አስተላልፈዋል ሰዎች እሱን ወደ መጽሐፍ ገልብጠን ለማለት ተው አይን ያለው ሰው ይቅርና አይነ ስውር ሁሉ ይከራከራል ስለዚህ ይሄን ስድብ የኔ አቅም እነሱ አይጽፉም አይዋውጡትም ደፋር እኔ ነኝ እንግዲህ ለማውጣት ማለት እሱ ሰዓት ገምሳ አረ እንትኑ መጽሐፉን ታሪኩ ለማውጣት
ስድቡን ይቻላል። ይሄን ለምሳሌ ሴሜቲኮቹ እኛንን ቀድመን የተፈጠርን ባዮች ናቸው። ኩሹን መስደብ ነው የሚፈልጉት፣ ማዋረድ ነው የሚፈልጉት። እውቀት የኩሽ አይደለም ብለው ነው የሚያምኑት። እና እውቀት ነው የኩሽ ነው፣ እኛ ኩሽ ነን። ስለዚህ ይሄን ካላመነ የኢትዮጵያ ሕዝብ ኩሽቲክነቱን ካላመነ የፈረንጅ አሽከር ምንድነው ማስረጃው? ኩሽቲክና ሴሜቲክ ቀድሟል ለማለት ፕሩፍ ምንድነው? የተሰሩ ስራዎች ከህንድ ጀምረህ ከባቢሎን ጀምረህ እስከዚህ እስከ ግብጽ መጨረሻ ድረስ ያለው በሙሉ የኩሽ ስራዎች ናቸው። ሮም እኮ ቅርብ ጊዜ ነው የተፈጠረችው። በተለይ ከውሸት ታሪክ ላይ ነው የተፈጠረችው። የኛ ግን መሰረት ያለው ነው። ያንን በግድ መኑ ማለት አያስፈልግም። በቃ ይዘን ቁጭ እንላለን። ቀስ እያለ በፊልም መልክም ማውጣት የሚፈልጉ አሉ። ለምሳሌ ሆሊውዶች ብዙ ጊዜ አነጋግረውኛል። ግን ኢትዮጵያዊ አይፈጠርም እንዴት ነው ስለ ሆሊውድ ቢሰጠው? እንትንን ቤንሻንጉልን መርጠን ነበር በሎጂ ጋፎ እና ያን ሁሉ ካመጡ በኋላ ሳስበው ለምንድን ነው ኢትዮጵያዊ የማይፈጠረው? አንሰጥም፣ ባናደርገው ይሻላል። ተማክረን ሊቃውንት ጉባኤው ፊልሙን አቆም ነው እንጂ እንትን ሄጄ ነበር። አንዳንድ የሰማሁት ደግሞ አንድ መረጃ በተለይ ውጪ አውሮፓዎች ይመስለኛል ከፍተኛ ገንዘብ ከፍለውት ያን ጥበብ እንትን ለማለት ያነጋገሩበት ሁኔታ ለሚል ነገር አለ። ምን ይሰራልኛል እሱ? ገንዘብ እኔም አገኛለሁ። ገበሬ ነኝ። እህል አይደለም ይባላል። በሙያ ሰርቼ ሐኪምም ባልሆን በግብርናው መኖር ይችላል። አልሰጣችም እህል አድርጋ አሁን ፊልሙ ለሚሉት በጣም ይፈልጉት ነበር። ለምን ሁሉም ታሪኩ የቤት አሰራሩ ሁሉ ጠልሰሙ ላይ ስላለ አስበውት ነበር ፈረንጆች። እዚህ የሚመላለሱ ነበር፣ ብዙ ጆዎችም እዚህ ይመላለሱ ነበር። አዎ ያው አሜሪካን ጆ ናቸው፣ ጥሩ ሰዎች ናቸው፣ ቀና አመለካከት ያላቸው። ግን ተገቢ አይደለም። እነኛ የኛ አባቶች ሰጥተው ቢሆን ኖሮ እኛ ምን ሰጥ ነበር። ግን ትውልድ የሚማርበት ከሆነ መከልከል ነውር። ፍኖተ ካርታ ውስጥ ገብቶ ሌላ ቀርቶ በመምሪያ ደረጃ ወይም በኮሚሽን ደረጃ እንኳን አንድ ቢሮ ኖሮት ይሄድ ህግ ወጥቶለት ቢሆን እኛ ማውጣት ግድ ነው። በህግ ማዕቀፍ ውስጥ ነው እናስተምራለን። አሁን ግን ሁሉም ማራለሁ ሁሉ ሲመጣ ይዘህ ጥፋ ማለት ነው። ራሱንም ይዞት ሊጠፋ ይችላል። እና ትውልዱ መንቃት አለበት። በቃ መንቃት አለ። የኔነት ስሜት መኖር አለበት። መፈጠር ያለባቸው ነገሮች አሉ። እንግዲህ አሁን በጣም የሚያስፈራ ነው የህዝቡ ስሜት። አግሬሲቭ መሆን አያስፈልግም። ረጋ ብሎ የተወሰኑ ሰዎች አስበውበት ጥሩ ደረጃ ማድረስ፣ ጠልሰሙንም እንደገና ወደ መጽሐፍ መቀየር ነው። አንዱን ሞክረናል። ውስጥ እግሩ በአይቲ ውስጥ ሞክረነው ፈራንና ፓተንት ሳይደረግ የሀገር ሀብት ማውጣት እንደውም እኛም ማናቀውን እውቀት የሌለንን እንትኑ ኮምፒውተሩ በደንብ ያወራዋል። ስለዚህ አሁን ጠልሰሙንም ከሰጠን የበለጠ ምልክቶችን ከሰጠን ጽፎ ስለሚያወጣው ካሁን አይቲው ያወጣዋል። ብዙ ስራ የለንም እኮኛ አንድ ነገር ሞክረን ደንግጠናልና እናደርገው አልሰጥም። እኔ እንደ ኢቲኤላዊነቴ አስተዳደርን ወደ የስርዓት ዝርጋታ ያስፈልገዋል መንግስታችን። አሁን የስርዓት ዝርጋታው አርቲፊሻል በየሳምንቱ የሚቀያየር ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ ኢትዮጵያዊ የሆነ ዕውቀት ህግ ወጥቶለት በስርዓት እንዲመዘገብና በህግ ማዕቀፍ ውስጥ ሆኖ ልጆች ትውልድ እንዲማረው ፈልጋለሁ። አለበለዚያ ግን እግዚአብሔር ሰው አልፈጠራትም እናችን ምድር ፈጣሪ ነው የፈጠራት። ይሄ ዕውቀት ስንት ሺህ ዘመን አልፎ መጥቷል። አሁንም አይጠፋም። መጽሐፍ ጠፍተዋል ምን ቢባል ደግሞ ውሸት ነው፣ አይጠፋም።
ከየት አምጥቶት ነው የሚሰጠፈው? ሞተን ነው ቆመን ከኛ የሚወስዱት? እንሄዳለን እኮ ሀገራቸው መነኮሳቶቻችን ሰርቀው ይወስዳሉ። አእምሯቸው ላይ የሆነ ነገር ገጥመው ያሳብዷቸዋል። ብዙ ነገሮች አይተናል። ግን ምን ያህል በጣም ካገር ጭራሽ ፓስፖርቴን ቀድቼ ጥዬ ዝም ብቻዬን ነው የምኖረው እዚሁ። እና ወሳኝ የሆኑ ሰዎች ስለዚህ እውቀት ሊያስቡ ይገባል። ካላስቡም ራሳቸውን ነው የሚጎዱት። እውቀቱ ይተላለፋል። አንድ ለአንድ እንኳን ቢሆን ይተላለፋል። እና አትፍሩ። እግዚአብሔር አለ፣ ፈጣሪ አለ። እንደ ሀገር ግን ኖሌጃችንን እየከሰርን ነው። አላስተምርም ብንል ነበረ መጥፎ። እንደውም በ98 ዓመተ ምህረት ዩኒቨርሲቲውን ለመስራት ከውጭ ሀገር ሰዎች ጠይቀውን ዘረደሸቱ በ81 25 ሆኖ መጥቶ እዛው ግቢ ለማስተማር ዩኒቨርሲቲውን ለመስራት ትርፍ ቦታ ሁሉ ጠይቀን ነበር። እምቢ ብሎን ነው ከተማው 2003 ላይ ጥዬ ወጣሁ። ቃም አላነሳም። ምን አለ እዛው ቃው። አሁን ህዝብ ግን ያደርጋል። ህዝብ ደግሞ ገንዘብ አይደለም የሚጠየቀው፣ ሐሳብ ከገንዘብ ይበልጣል። ዛሬ የመጣው ህዝብ ሐሳቡ ከብር በላይ ነው። ኢትዮጵያን ህዝብ ግን ከዜሮ ተነስታ ሀገርህን አድን ላለው ሀገር ውስጥ ላለው የውጭ ሀገሮቹን ግን ውጭ በመኖራችሁ ማክዶናልድ በልቶ ጠግቦ ይህንን ህዝብ ባያሳስተው ደስ ይለኛል። እኔ የራሴንም ወንድሞች ቢሆን አልቀበላቸውም በዚህ ጉዳይ። እና እንደ አገር ውስጥ ያለነው ኢትዮጵያውያን ከዜሮ እንነሳና ስለ ሀገራችን እናስብ። መጣላት፣ መናከስ፣ መጋደል፣ መባላት ማንንም አይጠቅምም። ኢትዮጵያን እንደገና ወደ ነበረችበት ለመመለስ መፋቀር ያስፈልጋል። ፍቅር ወሳኝ ነው።